በወሊሶ የህገወጥ ሲመተ ጵጵስና ተሳትፈው የነበሩት የቀድሞ የአየር ጤና ኪዳነ ምህረት ካቴድራል አስተዳዳሪ አባ ገብረ እግዚአብሔር ታደለ ለሚኩራ ቤተ ክህነት ጽሕፈት ቤት ስራ አስኪያጅ ሆነው ተሾሙ። ብፁዕ አቡነ ሄኖክ ሊቀ ጳጳስ መላከ ምህረት አባ ገብረ እግዚአብሔር ታደለን የለሚኩራ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ አድርገው መመደባቸውን ነው የአዲስ አበባ ሀገረ ስብከት ሚዲያ የዘገበው። እንደ አዲስ አበባ ሀገረ ስብከት ሚዲያ ዘገባ ቀደም ሲል በቅዱስ ሲኖዶስ ውሳኔ መሰረት ከ2005 ዓመተ ምህረት ጀምሮ በአዲስ አበባ ከተማ አስተዳደር ስር የሚገኙትን 10ን ክፍላተ ከተሞች በ7 ክፍላተ ከተማ ቤተ ክህነት ተደራጅተው እንዲመሩ በማድረግ ዘርፈ ብዙ አገልግሎት ይሰጥባቸው እንደነበር የሚታወስ ነው። ከቅርብ ዓመታት ወዲህ በመንግስት አወቃቀር በመዲናዋ 11ኛ ክፍለ ከተማ ሆኖ የተደራጀው የለሚኩራ ክፍለ ከተማ በአሁኑ ወቅት በአስተዳደር ወሰኑ ከሚገኙት አብያተ ክርስቲያናቱና ከምዕመናን ብዛት አንጻር በሀገረ ስብከቱ መዋቅርም 8ኛ የክፍለ ከተማ ቤተ ክህነት ጽሕፈት ቤት ሆኖ ራሱን ችሎ እንዲደራጅ ቋሚ ቅዱስ ሲኖዶስ መወሰኑ ከደረሱ መረጃዎች ለማወቅ ተችሏል። ይህን ተከትሎ በቋሚ ቅዱስ ሲኖዶስ ውሳኔ መሰረት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ ለለሚኩራ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ እንዲሆኑ በቋሚ ሲኖዶስ የተወሰነላቸውን መላከ ምህረት ቆሞስ አባ ገብረ እግዚአብሔር ታደለን በቦታው መድበዋል። ብፁዕነታቸው ትላንትና መጋቢት 18 2017 ዓመተ ምህረት በጻፉት የሹመት ደብዳቤ መላከ ምህረት አባ ገብረ እግዚአብሔር ታደለ ከመጋቢት 15 2017 ዓመተ ምህረት ጀምሮ ለሚኩራ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ ሆነው እንዲሰሩ ያስታወቁ ሲሆን ምደባ የተፈቀደው በቋሚ ሲኖዶስ ውሳኔ መሆኑ ተገልጿል። የተመደቡት የክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ የተሰጣቸውን ኃላፊነትና ቤተክርስቲያናዊ አደራ በቅንነትና በታማኝነት እንዲፈጽሙ አሳስበዋል። መላከ ምህረት ቆሞስ አባ ገብረ እግዚአብሔር ታደለ በአዲስ አበባ ሀገረ ስብከት የንፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ሰንበት ትምህርት ቤት ጽሕፈት ቤት ኃላፊ እንደነበሩ ታውቋል ሲል የዘገበው የአዲስ አበባ ሀገረ ስብከት ሚዲያ ነው። ለመላከ ምህረት ቆሞስ አባ ገብረ እግዚአብሔር የተላከው የሥራ ደብዳቤ እንዲህ ይላል። የሥራ ምደባን ስለማሳወቅ መጋቢት 15 2017 ዓመተ ምህረት በቅዱስ ሲኖዶስ ጽሕፈት ቤት በተጻፈ ደብዳቤ እርስዎ ካሉት የሥራ ልምድ አንጻር ለሚኩራ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ ሆነው ለሌሎች ክፍላተ ከተማ ኃላፊዎች የሚከፈለውን ደመወዝና በል እያገኙ እንዲሰሩ መወሰኑ ተገልጾ በውሳኔው መሰረት እንድንፈጽም ታዘናል። በቋሚ ሲኖዶስ ውሳኔ መሰረት ከመጋቢት 15 2017 ዓመተ ምህረት ጀምሮ ደመወዝ ብር 35901 ብር እና ለቦታው የተመደበውን አበል እያገኙ የለሚኩራ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ ሆነው የተመደቡ መሆኑን እየገለጽ የተጣለቦትን ከፍተኛ መንፈሳዊ ኃላፊነት በቅንነትና በታማኝነት እንዲፈጽሙ እናስታውቃለን ይላል የሥራ ምደባ ደብዳቤው። በሀገረ ግሪክ በምትገኘው ቤተክርስቲያን የተፈጸመውን አለመግባባት ለመፍታት ብፁዓን አባቶች ወደ ግሪክ አቴንስ መጓዛቸው ተገለጸ። በግሪክ አቴንስ በምትገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተፈጸመውን አለመግባባት በስምምነትና በሰላም መፍታት ይቻል ዘንድ በቅዱስ ሲኖዶስ ምልዓተ ጉባኤ የተመደቡት ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታና የከምባታ ሀላባ ጠምባሮ ሀገረ ስብከት ሊቀ ጳጳስ ማምሻውን ወደ ግሪክ አቴንስ ማቅነታቸው ነው ከቀናት በፊት የተዘገበው። ቀደም ሲል በቅዱስ ሲኖዶስ ምልዓተ ጉባኤ የተመረጡት ብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክ ሀገረ ስብከት ሊቀ ጳጳስም ወደ ስፍራ ያመሩ ሲሆን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልያስ ከልዑካን ቡድኑ ጋር በመሆን ችግሩን ለመፍታት ወደ ግሪክ አቴንስ ያቀናሉ ተብሎ እንደሚጠበቅ ተዘግቧል። ልዑካን ቡድኑ ወደ ግሪክ አቴንስ ያቀኑት የተከሰተው አለመግባባት በእርቅና በሰላም እንዲፈታ ቅዱስ ሲኖዶስ የሰጠውን መመሪያ በመተግበር አንድነት፣ እርቅና ስምምነትን በመፍጠር ለሁለት በተከፈሉት ኦርቶዶክሳውያን መካከል ቀድሞ የነበረውን ጠንካራ አንድነት ለማጽናት መሆኑን ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታና የከንባታ ጠምባሮ አህጉረ ስብከት ሊቀ ጳጳስ አስታውቋል ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ በገጹ አስታውቋል። ተዋሕዶ ዶክመንተሪ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ወቅታዊ የቅድስት ቤተክርስቲያን መረጃዎችና ሌሎችም መንፈሳዊ መርሃ ግብራትን ማግኘት ይችላላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።